ገብቻለሁ። ማንም እንዲነካሽ አላደርግም። ያ ጉርሻሽ ናፍቆኛል። ልቤን አዳማቴ አንቺን ስላገኘው ነው። በደስታ እየቦረቀ እኮ ነው። ምንድን ነው ለማወቅ ፈልጌ ነው። ለእኔ ይሄ የሞትና የሽረት ጉዳይ ነው። ትልቅ ጉድ ነው ያወጣሽ። ከልብ ነው የማመሰግንሽ። ሽልማት ይገባሻል። ይኸው ለእኔ ነው። ገና ከዚህ በላይ ጨመርልሻል። እሺ አመሰግናለሁ። ለአንቺ የሚገባሽ ይሄ ነው። ይህንን ለእኔ ቢጤ ስጠው። እሺ ለኃጢአት ይሆናል። እዛ ወንድምሽ ሴራ ተሰቃየሽ። ከዚህ በኋላ ብሌን እኔ አስጠንቅቄ የምነግርሽ ሰላም እናትሽ እንደሆነች ማወቅ የለባትም። ለትንሽ ጊዜ መታገስ አለብሽ። ካለበለዛ ባይሉ እናትሽን ይገላታል። መጀመሪያም ለጥቅም ብሎ ነበር ቃልዬን ያመጣው። ስለዚህ አንቺ እናትሽ እንደሆነች ታውቂያለሽ። ከጎኗ ሆነሽ ሁሉንም ነገር ልትከላከይላት ትችያለሽ። ሰላም ግን አንቺ ልጇ እንደሆንሽ እንዳታቅ በማለት ሳሚ መክሯት ነበረ። ሆኖም ብሌን እንግዲህ ቤት በመግባቷ እናቴ አገኘውሽ እያለች እንግዲህ ስታወራት ሰላም ሁሉንም ነገር ሰምታ ትገኛለች። እሷ ሰላም የተኛች መስሏት በልጅነቷ ትቷት ስትሄድ ያለቻትን ሁሉ እያስታወሰች እናቴ አገኘውሽ ያንቺ ጉርሻ አምሮኝ ነበረ እያለች እንግዲህ ብሌን እያለቀሰች እየነገረቻት ትገኛለች። ሳሚና ብሌን እንግዲህ አንድ ላይ ሆነው በባለፈው ክፍል ላይ ባይሉና ግብረ አበሩ አንድ ላይ እየሄዱ ነበር ክፍሉ የተጠናቀቀው። ሆኖም ለብሌን እንግዲህ ያለውን ነገር ሁሉንም አቶ ባይሉ ሳይደርስ ሳሚ ይነግራታል። ሳሚ ይሄው በልጅነትሽ ስደት ጥላሽ የሄደችው ሰላም እናትሽ ናት። ባይሉ ንብረቷን ስለሚፈልግ ነው ቃልዬን ልጇ አድርጎ ያመጣው በማለትም ሲነግራት ብሌን ራሷን ስታ ነበረ። ሆኖ ሳሚ አጠገቧ ጋር ስለነበረ እንድትረጋጋ ያደርጋታል። እሷም ስንት ጊዜ እኮ በመልስ ሊገሏት ነበር፣ እኔ እኮ ነኝ የደረስኩላት በማለት እንግዲህ ለሳሚም ያለውን ነገር ትነግረዋለች። ሳሚም አሁንም ቢሆን እነሱ አንቺ ማወቅሽን ማወቅ የለባቸውም፣ ተጠንቅቀን ሁሉንም ነገር እንጨርሳለን። እኔ በህይወት እያለው አንቺን ሆነ እናትሽን እንዲጎዱ አልፈቅድም፣ በሬሳይ ላይ ተራምዶ ካልሆነ በስተቀረ በማለት ይላታል። እሷም ከዚህም በኋላ ለእኔ አንተ ባለውለታዬ ነህ፣ የማረሳ ትልቅ ውለታ አለብኝ ብላ ትለዋለች። አይ እንደዛ እንድትይኝ ሳይሆን እኔ እውነቱን ልንገርሽ፣ እወድሻለሁ፣ አፈቅርሻለሁ። ስለዚህ ማንም ሰው እንዲነካሽ አልፈቅድም በማለት ይነግራታል። እሷም እንግዲህ ምንም እኔ ለአንተ ቃላት የለኝም እያለች እያወሩ እያሉ ባይሉና ግብረ አበሩ ይመጣሉ። አየህ ነግሯታል ማለት ነው። በቃ አሁን ስለ እናቷ አውቃለች። ስለዚህ ዋጋቸውን እናሳያቸዋለን፣ ይዘሃቸውና በማለት አቶ ባይሉ ትቶት ይሄዳል። አቶ ባይሉም እንግዲህ ትቶት እንደሄደ ሳሚም አሁን እንዴት ነው የምናደርገው እያለ እያሰበ እያለ ግብረ አበሩ ብሌንን ይመታታል። ብሌንንም በመምታት ብሌን እንድትወድቅ ያደርጋል። ብሌንም እንግዲህ ከወደቀችም በኋላ እሷ እጅግ ትደነግጥና ምን እየሆንክ ነው ያለኸው ብላ ስትል ሳሚም እንዴት ነው ፍቅረኛዬን በእጅ የምትነካው? አንተ ቆሻሻ፣ በዚህ በቆሸሸ እጅ ብሎ ሲለውም እስቲ ወንድ ከሆንክ ንካኝ በማለትም ዱላውን ቁጭ ያደርግና ይፎክርበታል። ሳሚም በዛኑ ሰዓት ይቀጥ
ጭንቅላቱን ይፈነክተዋል። ብሌንም እባክህን በእጅ ሊሞትና ሌላ ነገር ውስጥ ልንገባ እንችላለን፣ እባክህ ተው ብላ እንደምንም ለምና ከሳሚ ጋራ ተያይዘው ያመጣሉ። አቶ ኃይሉም እንግዲህ ምን ላይ ደረሰ በማለት ሲመጣ እራሱ ስቶ ደም እየፈሰሰው ያገኘዋል። አንተ የማትረባ ምን ሆና ነው ያለፈው ብሎ ሲለው ደህና ነኝ ለትንሽ ነው ያመለጡኝ ብሎ ይለዋል። ምን ደህና ነኝ ትላለህ? ደም እየፈሰሰ አንተ የማትረባ አሁን አንተን ወንድ ነው ብዬ ነው ወይ አስከትዬ ይዤ የምሄደው? እንዴት ነው እነኚህ የማይረቡ ያመለጡ በማለት ይዞት ይሄዳል። እሱም ይዞት እየሄደ እያለ ቃልዬ ትደውልለታለች። እሷም ፋይሉን እንዳገኘች እና ፋይሉን ይዟለት እንደምትመጣ ስትደውልለት እሱም በጣም በመደሰት የሰለሞን ፋይል ተገኘ፣ ተገላገልኩኝ፣ ከዚህም በኋላ ምንም አይነት ወንጀል አልሰራም፣ ይሄ ነገር ፖሊስ እጅ ቢገባ እድሜ ልኬን እስር ቤት ነበር የምገባው፣ አሁን ተገላገልኩ፣ እቺ አሮጊት ያስቀመጠችውን ይዛልኝ እየመጣች ነው በማለት እንግዲህ ቢሮ ይቀጥራታል። ሆኖም እንግዲህ ገነት እባክሽን ይዘሻት ሂጂ፣ ይሄንን ወረቀት ለባይሉ ሰጠሽው ማለት ባይሉ ልጅንም ይገለዋል፣ አንቺ እውነት ዳጊን የምታፈቅሪ ከሆነ ይሄንን ፋይል ይዘሽ ሄደሽ ለባይሉ አትስጪው ብላ ስትላትም እሷም ባይሉ ፋይሉን ካላመጣሽ እገልሻለሁ ብሎኛል፣ ስለዚህ ግዴታ ይዤ ሂጄ መስጠት አለብኝ ብላ ትላታለች። ወይዘሮ ገነትም እንግዲህ ምንም ነገር ማድረግ ስላልቻለች ትሰጣትና ይዟት ሄዳለች። ቃልዬም እኩለ መንገድ ከደረሰች በኋላ ወይዘሮ ገነት የተናገረቻት ንግግር ትዝ ስላላት ዳጊን ስለምታፈቅረው እስቲ አሁን እንኳን መልካምን ስራ ልስራ በማለት ሌላ ወረቀቶች እዛ ውስጥ ትከትና ፋይሉን አውጥታ ለአቶ ባይሉ ትሰጠዋለች። አቶ ባይሉም እንግዲህ ገና ወረቀቱን ከፍቶ ሳያየው እጅግ በመደሰት ይሸልማታል። እሱም እንግዲህ ከጉድ ነው ያወጣሽኝ፣ ይሄ ሁሉ ከሞት አፋፍ ነው እየመለሽኝ ብሎ ይላታል። ወንድ ልጅ እንኳን መስራት የማይችለውን ስራ ስለሰራሽ ገና ከዚህ በላይ ብዙ ስጦታ ይገባሻል በማለት እጅግ በመደሰት እንግዲህ ፋይሉን ይቀበላትና እሷ ከሄደች በኋላ ይከፍተዋል። እሱም እሷ ከሄደች በኋላ ሲከፍተው ፋይሉ እሱ የሚፈልገው ሳይሆን ማንኛውም ምናምን ወረቀት ነበረ። እጅግ በጣም ይናደድና ይጠራታል። እሱም ከጠራት በኋላ ምንድነው ፋይል አምጪልኝ ስልሽ ወረቀት ሰብስበሽ ያመጣሽልኝ፣ እንዴት ነው ይሄኛው ወረቀት የምታመጪልኝ በማለት ይቆጣታል። እሷም እኔ ፋይሉን ከፍቼ ማየት አለብኝ ወይ? እኔ ፋይሉን ከፍቼ አላየሁትም በማለት ተመልስበታለች። እንዴት ነው የማታዩ ማንበብ አትችይም እንዴ ብሎ ሲላተር እኔ ማየት የሌለብኝ ፋይል ሊሆን ይችላል ብዬ እንደዛው ነው ይዤልሽ የመጣው በማለት ትናገረዋለች። እሷም እንግዲህ እንደዛ በምትናገረው ሰዓትም ይህ ፋይል እንዴት እንደዚህ ሊሆን ይችላል? ስለዚህ አሁን አንቺ ዞር እንድትይልኝ ነው የምፈልገው። ምንም የማቅሽ ነገር የለም። አሁን ከዚህ ጋር ራቂልኝ ብሎ ይላታል። እሷም እንዴት እንደዚህ ትለኛለህ ብላ ስትለው ለአንቺ የሚገባሽ ይሄ ብር ነው በማለት 50 ብር ይሰጣታል። እሱም 50 ብር ሲሰጣት ይሄንን ለእኔ ቢጤ ሰጥተህ ለኃጢአትህ መሰሪያ ይሆንልሃል ብላ ትለዋለች። እሱም እንግዲህ እንዴት ነው ይሄን የምትናገረው በማለት እሷም ወደ ቤት ትሄዳለች። ወይዘሮ ገነትም በቃ ፋይሉን ሰጠሽ ማለት ነው አንቺ ብላ ስትላት ምን አይነት ክፉና ጨካኝ ነሽ፣ ዳጊን አሳልፈሽ ሰጠሽ ማለት ነው ብላ ስትላትም እሷም ካዳመጠቻት በኋላ ይኸውልሽ ወይዘሮ ገነት ፋይሉ ብላ ትላታለች። እሷም እውነትም በጣም መጥፎ ሰው መስለሽኝ ነበር፣ ለካ ልብሽ ገር ነው ብላ ትላታለች። እሷም እንግዲህ ፋይሉን ወረቀቱን እንደቀየረች እና እንደሰጠችው ትነግራታለች። እሷም ከጉድ አወጣሽኝ ብላ ካለቻት በኋላ ታዲያ ባይሉ እንዴት አምኖ ተቀበልሽ ብላ ስትላት ይሄንን አንቺ እንደቀየርሽ አድርጌ ነው ያሳመንኩት፣ ስለዚህ አሁን ላይ ተቀብሏል፣ ግን በኋላ እንዴት እንደሚሆን ባላቅም ይሄ እንደዚህ አድርጌ ነው ብላ ትላታለች።
ወይዘሮ ገነትም አይ ቀኑን አረዘምሽው እንጂ ምንም የለወጥሽው ነገር የለም ማለት ነው ብላ ስትላትም ይሄንን እኮ እኔ ምንም ማድረግ ስለማልችል ነው እንደዚህ ያደረኩት፣ በወቅቱ ምንም የመጣልኝ ሀሳብ አልነበረም፣ ስለዚህ ነው በማለት ትነግራታለች። እሷም እንደዛ በምትነግራትም ሰዓት ታዲያ ይሄ ፋይል ግን ምንድን ነው ሚስጥሩ? አቶ ባይሉ እንደዚህ የፈለገበት ነገር ሚስጥሩን ንገሪኝ እኮ እኔ አሁን እንደዚህ አንቺስ የለም ወይ? እኔ ከልቤ ነው ዳጊን የማፈቅረው፣ ሁሉንም ነገር ንገሪኝ ብላ ስትላት ልጄ ይቅርታ አድርጊልኝ፣ ለልጄ ራሱ አልነገርኩትም፣ ለዚህ ለማንም መንገርም አልፈልግም፣ ለራሴም ሆነ መልሼ መስማትም ማወቅ አልፈልግም ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እሺ በቃ አላስቸግርሽም፣ ግን ቀስ ብለን መላ እንፈልጋለን፣ ይሄንን ነገር እኔ መቀየሬን ግን ባይሉ ካወቀ እስከ መጨረሻው ያስወግደኛል እያለች ትገኛለች። ሆኖም እንግዲህ ሳሚና ብሌን አንድ ላይ እየሄዱ ይገኛሉ። ሆኖም እየሄዱ ሳለ አሁን አንቺ ተረጋግተሽ ለሰላም ሁሉንም ነገር አሁን እንዳትነግሪያት፣ ከነገርሻት ሊገሉብሽ ይችላሉ በማለትም ይነግራታል። እሷም አልነግራትም፣ ግን አንተ ያረክልኝ ውለታ መቼም ቢሆን አረሳውን በማለት ትነግረዋለች። እሱም ምንም ነገር ያረኩልሽ ነገር የለም እኔ ስለምወድሽና ስለማፈቅርሽ ነው ይላታል። እሷም ሳሚ ይቅርታ አድርግልኝ፣ እኔ ልጎዳት አልፈልግም፣ አንተ ትልቅ ባለውለታዬ ነህ፣ እንዳንተ ማንም ለእኔ የዋለልኝ ሰው የለም፣ ሆኖም ግን ታፈቅረኛለች ብለህ እንዳትጠብቅ፣ እኔ አላፈቅረሽም፣ አሁኑኑ ግልጽ ልንገርህ፣ በሕይወትህ ልጫወትብህ አልፈልግም ብላ ትለዋለች። እሱም እኔም እንድታፈቅርኝ አልጠብቅም፣ ሆኖም ግን ማንኛውንም ነገር ወደ አንቺ ጉዳት የሚያደርሰው ነገር ሁሉ እከላከልልሻለሁ፣ እጠብቅሻለሁኝ። እናትሽንም ሆነ አንቺን እኔ በሕይወት እያለሁ ምንም ነገር አያደርጓችሁም፣ ይሄንን ቃል እገባልሻለሁ። አንቺ ዝም በይ ብቻ፣ አንቺ ተከፍተሽ ላይሽ አልፈለግም ብሎ ይላታል። እሷም እሺ ብላ እንግዲህ ልትሄድ ስትል ዳጊ ይመጣል። ዳጊም ከሩቅ ሳያቸው ተቃቅፎና እያወሩ ሳያቸው ዳጊ እጅግ ስሜታዊ ሆኖ ይናደዳል። ዳጊም እጅግ ስሜታዊ ሆኖ በተናደደበትም ሰዓት እንግዲህ ይመጣና ቀጥታ ሳሚን ይመታዋል። እሷም ምን እየሆንክ ነው ያለከው? ምን እያደረግ እንደሆነ ታውቃለህ? ምን እየሆንክ ነው ያለኸው ብላ ስትለውም እሱም ምን እየሆንኩ ነው? ምን እያደረግሽ ነው ያለሽው? አንተ ከዚህም በኋላ ለእኔ ምንም አይደለህም፣ ፍቅረኛዬም አይደለህም ብላ ትለዋለች። በፍቅራችን ተስፋ ብቻ ቆርጠሽ እንዳይሆን፣ በፍቅራችን በፍጹም ተስፋ መቁረጥ የለብሽም ብሎ ሲላትም እንዴ ከቃል ጋር ተኝተ እንዴት ነው ተስፋ የማልቆርጠው? ከዚህም በኋላ አንተ ለኔ ምንም አይደለህም፣ እንደ ፍቅረኛ አያድርግህ ብላ ትለዋለች። እሱም በዚህ ሰዓት ሳሚ እየሰማቸው ነበረ። እሱም እኔ ምንም ያደረኩት ነገር የለም ብሎ ዳጊ ቢመልስላትም ምንም ልሰማክ አልችልም፣ አሁን ከአጠገቤ ብቻ ዞር እንድትልልኝ ነው የምፈልገው በማለት እንግዲህ ዞር እንዲልላት ትጠይቀዋለች። እሱም እንግዲህ በዚህ አይነት መልኩ ብትጠይቀውም እሱ ዞር ካለ በኋላ እንግዲህ እዚህ ጋር ሳሚ እንደተጣሉና ምንም አይነት በመካከላቸው እንደሌለ እያሰበ ይገኛል። ሆኖም እንግዲህ ብሌንን አቅፎ እያጽናናት በአይኖቹ ደግሞ ዳጊን እያናደደው ነበረ። ሆኖም እንግዲህ ብሌንም እሱ ዞር እንዳለ እሷም እጆቿን የሳሚን እጅ ስታነሳ ነበረ። ሆኖም እንግዲህ ከተሰናበቱ በኋላ እሷም ወደ ቤት ትሄዳለች። ቤትም ከሄደች በኋላ እንግዲህ ሰላም ተኝታ ነበረ። ሰላምንም አይቷ እጅግ በጣም እያለቀሰች በሕፃንነቷ ያጫወተቻት ሁሉ እያስታወሰች እያለቀሰች የእናቷን እጅ እየደባበሰች እዚሁ አጠገቤ ጋር ሆነሽ ነበር ወይ የናፈቅሽ እያለች
እያለቀሰች ትገኛለች። የኔ እናት ፈልጌ አጠገቤው ጋር አገኘሁሽ የኔ ውድ እናት እያለች ሰላም ትነቃባታለች። ሰላምም እንግዲህ ምንድነው ያልሽኝ ተናገሪ እያለቻት ክፍሉ በዚህ አይነት ተጠናቋል። ሳሚ እንግዲህ በስተመጨረሻ ሁሉንም ነገር ግልጽ አድርጎ ነግሯታል። ሆኖም እንግዲህ እናቷን በሚስጥር እንድትይዝ ነበረ እሷም ተኝታለች በማለት ስታወራ እንዲህ ብላታለች። እንግዲህ ነገ ምን እንደሚፈጠር የምናየው ይሆናል። ውድ የሴና ቤተሰቦች ሁልጊዜም ስለምታበረታቱኝ ከልብ አመሰግናለሁ። አሁንም ላይክ እና ሰብ እያደረጋችሁ አበረታቱኝ። ቀናችሁ ያማረና የተዋበ እንዲሆን መልካም ምኞቴ ነው። መልካም ቀን